በጣም ኢንተረስቲንግ ስለሆነብኝ ነው ቅድም ዮዲዬ ስትናገር እየገባሁትና ባህል አሁን አይ ቲንክ ተው ሲል እንደነበረው እኛ አንፎርቹኔትሊ የእያንዳንዱን አካባቢ የእያንዳንዱን ኤትኒክ ግሩፕ ባህሎች አልተማርንም፣ አናውቀውም። አብዛኛው አውትሳይደር ብዙ ያውቀዋል ከኛ። እኔ ብዙ ዓመት ውጭ ሀገር እንደሚኖር ሰው ግን አንድ አሁን ሌትሊ እየታዘብኩት የመጣሁት ቅድም እህታችን በጣም ጥሩ አድርጋ ያስቀመጠችው ማንኛውንም ዊክነስ ማንኛውንም መጥፎ ነገር ባህል ጋር ወስደን የኛ ባህል መጥፎ የኛ ባህል በጣም ጎጂ ባህል እንደሆነ በምንናገር ጊዜ እኔ እንግዲህ የልጆች እናት ነኝ እና ለልጆቻችን የምናስተላልፈው ነገር ለጀነሬሽን የምናስተላልፈው ነገር በጣም ማወቅ ያለባችሁ በዌስት አገር ላይ ባህል የሌለው ሰው ቬሪ ኢዚ ቱ ማኒፑሌት ኦኬ። እና ደግሞ ባህል በጣም ስስ ብልት ነው ለሰው ልጅ ለአንድ ኮሚኒቲ ዲስትሮይ ለማድረግ። እንደዚህ ስል ኤዥያዎች ጋር ብትሄዱ፣ ህንዶች ጋር ብትሄዱ፣ ቻይናዎች ጋር ብትሄዱ ኖ ማተር ምን ያክል ሲቪላይዜሽን ኖ ማተር ምን ያክል ጥግ ድረስ ቢሄዱም ባህላቸውን ፕሪዘርቭ ያደርጋሉ። አይደለም እና ለራሳቸው ለልጆቻቸው። እንደነገርኩሽ እኔ ብዙ ዓመት ውጭ የምኖር ሰው ነኝ፣ ልጆች አሉኝ። አንድም የኤዥያ ልጅ ቋንቋውን የማይናገር ባህል ቋንቋ ነው፣ ባህል ማንነት ነው፣ ባህል አይደንቲቲ ነው። and it's so important because it's a foundation of human being። ከብዙ ነገሮችም ካለባበስ ብትይ ካበላል ካኗኗር ከብዙ ነገሮችም መልካም መንገድን ሸፕ የሚያደርገን however ደግሞ because of civilization አሁን በፊት ሲነገር እንደነበረው ስለ ግርዛትን በይ ስለሌላም ነገር በይ ካለመማር ካለማወቅ የሚጎዳን ነገር መቼም ለልጁ እኮ የሚያደርግ የለም። ልጅ እናት ልጇን በጣም ብትወድ እናት ወስዳ ልጇን እኮ እንደዚህ አይነት ስቃይ ውስጥ እንዲያልፍ አታደርገውም። ግን at one point ካለማወቅ ካለመማር ብዙ ነገሮችን እንደ ማንኛውም ይሄ it's not just only ኢትዮጵያዊ ባህል እንደ ማንኛውም የኢሮፕም የኤዥያም የአፍሪካን ባህል ጎጂ ይሆናል which has to be modified ከትምህርት ጋር። ግን በጣም የሚገርምሽ ነገር በጣም ኢንተረስቲንግ ስለሆንኩ ነው ገብቼ የምናገረው። በጣም የሚበላኝ የሚያመኝ ነገር ስለሆነ በጣም ሰክሰስፉል አካደሚካሊ ፋይናንሽሊ በህይወታቸው በኑሯቸው በብዙ ነገር የሚሆኑ ባህላቸውን ፕሪዘርቭ የሚያደርጉ ኮሚኒቲዎች ናቸው። እንደነገርኩሽ ነው ቅድም ባህሉን ፕሪዘርቭ የማያደርግ የአይደንቲቲ ክራይሲስ ይመጣበታል። then ኮንፊውዥን ውስጥ ይገባል። ሁሉም የመጣው ሁሉ ማኒፑሌት ያደርገዋል የትኛው ነው ትክክል በማለት። ስለዚህ ባህሎቻችንን ጠንቀቅ አድርገን አውቀን በጣም ቢዩቲፉል የሆነ በነጮች ዘንድ ተጽፎ ስታዩ ኦ ማይ ጉድነስ አን አሜዚንግ ቲንግ የምትይበት ግን ራሳችን የማናቀው እኔ ራሴ በዚህ እኔ ቱሪዝም ኤንድ ሆቴል ማኔጅመንት ሌላ አውሮፓ ሀገር ሄጄ ስማር ነው ስለ ኢትዮጵያ ተወልጄ ስላደግኩባት አካባቢ ስላላት ቅርስ እንኳ በደንብ ማንበብና ማወቅ የቻልኩት። ስለዚህ የሌላውን አካባቢ ደግሞ አሁን ቅድም ወንድማችን ሲል እንደነበረው ኢትስ ኦኬ ኢትዮጵያ አንድ መሆነች ማለት የ80 ምናምን ብሔረሰብ ባህል አንድ አይነት ይሁን ማለት አይደለም። የሌላውን አካባቢ ባህል ስናይ ደግሞ ማድነቅን አፕሪሼት ማድረግን መማርን ስለሌላው ኖት ኦንሊ ስለ ራሳችን ብቻ ብናደርግ ዳይቨርሲቲ ኢትስ አ ቢዩቲ ምንም መጥፎ ነገር የለውም። ማንም ሰው የሚመጣበት አካባቢ አለ፣ የሚመጣበት ኤትኒክ ግሩፕ አለ፣ የሚመጣበት አሴት አለው። that's fine that doesn't mean because እኔ የምመጣበት አካባቢ ካልቸሬ ባህል ያበላሊ የሰርግ አካሄዳችን የለቅሶ አካሄዳችን ምናምን የተለየ ነው ብዬ በማለቴ የገጠር ልጅነት አይደለም፣ የከተማ ልጅ አለመሆን አይደለም፣ ዘረኛ መሆን አይደለም፣ ዘር አለመኖር አይደለም። እችን ነገር ብራይትሊ ኦፕን ማይንድድ ሆነን ብናየው ሁሉም ቢዩቲፉል የሆነ የአካባቢ ልምምድ አለውና ግን ጀነራሊ ግን ቤዚዬ ቴንክ ዩ ፎር ዘ ታይም ለያንግ ጀነሬሽን የምለው እኔ ልጆች የውጭ ሀገር ወልጄ ሳሳድግ አይደንቲቲ ክራይሲስ እንዳይመጣባቸው ቢዩቲፉል የሆነ እምነት አለባበስ ኤቭሪቲንግ ያላቸው እዚህ ፕሮፋይሌ ላይ የምታያት የመጀመሪያ ልጄ ነች እና ግራጁዌሽን አለን አሁን ሁለታችንን በቅርብና the first thing she ask የሀገሯን ልብስ ለብሳ ግራጁዌት ማድረግ ነው የምትፈልገው። ቢካዝ ማንነት ኢትስ ናቲንግ ኢትስ ወደኋላ የሚያስቀር የሆነ አለመማር አለማወቅ አይደለም እና ኪፕ ዩር አይደንቲቲ ኪፕ ዩር ካልቸር ኢትስ አ ቢዩቲፉል አሴት ኢት ኢዝ ቬሪ ማች አፕሪሺየት ሊደረግ የሚገባው ግን ደግሞ ሞዲፋይ እያደረግን አንዳንድ ነገሮችን እያስተካከልን
እንሂድ እላለሁ። ጌታ ብዝቶ ይባርካችሁ። ቴንክ ዩ ፎር ዘ ታይም ማይ ዲር። ሰማሪያ እንኳን ደህና መጣህ። እንዴት ነህ? ሰላም፣ እግዚአብሔር ይመስገን። ሰላም ነው። እግዚአብሔር ይመስገን። ዛሬ የምናወራው ስለ ባህላችን ነው። የኢትዮጵያ ባህል እና ልማዶችስ እንዴት ነው ተያይዘው ያሉት የሚለውን እንድናወራበት ነበር። ብዙ ሰምቻለሁ፣ ግን አንድ አስተያየት መስጠት የምፈልገው እዚህ ጋራ ሁላችንም አማርኛ ተናጋሪዎች ነን። ውጭ ሀገር የምንኖር ሰዎች ግን ለምን እንደሆነ አንድ እንግሊዘኛ አንድ አማርኛ እያደረግን መናገር ብዙም አይመቸኝም። እኔ አይሮን ነው። ምክንያቱም በአማርኛ ከተናገርን በአማርኛ መጨረስ፣ በእንግሊዘኛ ከጀመርን በእንግሊዘኛ መጨረስ እና እንደዚህ የቀላቀልን ያንን ይሄንን ምናምን እንግሊዘኛውን አማርኛውን አንደኛ እሱ ብዙ ጥሩ አይደለም። ሁለተኛ ባህል ማለት በጣም የኢትዮጵያን ባህል እናንሳ ካልን 100 ዓመት ሳማሪታ አንድ እንኳን ደህና መጣ። አንዴ እሺ፣ ምን ነበር እንዳልከው ማለት ነው። ልክ ነው ሀሳቡ። ውጭ ያደጉ ሰዎች በጣም ይቆራረጣል። አማርኛ የሚከብዳቸው ወይም ደግሞ ልምድ የሆነባቸው አይሰማም። ኦኬ፣ አሁን እሺ፣ በቃ እሺ፣ ቀጥል ሰማይት ቀጥል ፕሊስ። ሁላችሁም ታብታብ አድርጉ እሺ፣ እንዳይቆራረጥ። እኔ ልቀጥል በዚህ የምሰማ ከሆነ ኖ፣ በታይም ነው። ሶሪ፣ በታይም ነው ማለት በተራ ነው። ቀጥል ሰማሪያ። ሁላችሁም ታብታብ አድርጉ እንዳይቆራረጥ። አሹ ገብቶ ያለው ነገር ምን እንደሆነ አልገባኝም። ምንድነው መሰለ ያለ እዚህ ቤት ውስጥ ፍሪ ቶክ ነው። ሰዎች እንደሚመቻቸው አድርገው መናገር ይችላሉ። በአነጋገር በሚያወሩት ነገር ጃጅ መደራረግ አንችልም። ባለችበት አካባቢ ያው እንደዛ ልማዷ ከሆነ ለምን እንዲያወራሽ ብለን ጃጅ ማድረግ የለብንም እያለህ ነው። እኔ እንደ አስተያየት ነው ለራሴ። እኔ እንደ ውጭ ሀገር እንደሚኖር ሰው እኔ በተቻለኝ መጠን ሲጀምረው በአማርኛ ከጀመርኩት በአማርኛ ነው መናገር የምፈልገው። ሌላውም ሰው እንደዛ ቢያደርግ ጥሩ ነው ብዬ ነው የምለው። ብዙም ሰዎች አስተያየት ስለሚያደርጉ ማለት ነው። ይሄ ኖት ትልቅ እንትን አይደለም። ይሄ ትልቅ እንትን አይደለም። ይሄ የሆነ ችግር አይደለም። ዋናው አሁን ፖይንት ዋናው ነገር ምንድን ነው? የኢትዮጵያ ባህል በጣም ሰፊ ነው። 100 ዓመት ይፈጅብናል። አሁን እሱ እናውራ ካለን ለምን 80 የሚሆን እንትን ያለበት የተለያየ ያለበት ሀገር ላይ የ80ውም ሁሉ ባህል እኮ የተለያየ ባህል አለው። ሁሉም እኮ የየሀገሩ ባህል አለው። አሁን እኛ የሚጠቅመው የማይጠቅመው ብንወያይ ይጠቅማል። ለምሳሌ አሁን እኔ ተራ በተራ የሚጠቅመን አለ። ለሀገር ውስጥ የሚጠቅም ለውጭ ሀገር የሚጠቅም ይሄን ብንወያይ ውጭ ሀገርም ላለን ሰዎች ይጠቅመናል፣ አገር ውስጥ ላለንም ሰዎች ይጠቅመናል። ለምን አገር ውስጥም ያለን ለምሳሌ ውጭ ዜጋ ቢመጣ ይሄ እውቀት ካለን ያን እንጠቀማለን። ለምሳሌ ያህል ከነዚህ ውስጥ የተወሰኑት አሁን ሰው ስናናግር አንገት መድፋት፣ ጎንበስ ማለት ይሄ ባህል ነው። የብዙ ባህል ነው። ሁሉም የሚጋራው ባህል ነው። ስለዚህ ይሄንን ነገር ውጭ ሀገር የምንኖር ሰዎች ብንተው ጥሩ ነው። አይጠቅመንም። እንደ ሌባ ስለሚቆጠር ውጭ ሀገር ላይ ማለት ነው። ኢትዮጵያም ያለን ደግሞ ካለን አሁን ለምሳሌ ከነጮች ጋር በስራ ምክንያት ልንገናኝ እንችላለን። ኢትዮጵያ የሚኖሩ እህቶቻችን ወንድሞቻችን ለስራ ውጭ ሀገር የሚመጡ አውቃለሁ። ለስብሰባ ይመጣሉ፣ ለተለያየ ነገር ይመጣሉ። ይሄ እውቀት ቢያውቁ ጥሩ ነው። ለምን ሲመጡ ነጮች ጋር ሲነጋገሩ ቀና ብለው አይናቸውን እያዩ እንዲያወሩ ማለት ነው። ያ ባህላችን እኮ ጥሩ እኮ ነው፣ ግን እዚህ ሀገር አይሰራም። እዚህ ሀገር ሌላ ስለሆነ እንትኑ ማለት ነው። እና እነዚህ ላይ ዲስከስ ብንነጋገር የዛሬው ውይይታችን የኢትዮጵያ ባህል ምንድን ነው፣ ልማድና ባህልንስ እንዴት ታየዋለህ ነው እንጂ አሁን እንደዚህ ይምጡ አይደለም። ባህልን መጀመሪያ እንደ ራስ ሀሳብ እስኪ ያስቀምጥልኝ። የኢትዮጵያ ባህል ምንድን ነው? የተለያዩ ብሔረሰቦች አሉ። ባህል እንዲህ ማአት 80ው ባህል ሁሉም የየራሱ ቆንጆ የሆነ ባህል አለው። እኔ አሁን እንዴት ነው ሁሉም ቤስት የሆነ ባህል አለው። ሁሉም ጥሩ ነው ያለው። ስለዚህ እኛ ከዛ ውስጥ የሚጠቅመንን ብንወያይ አይሻልም እንዴ? 80ውም ሁሉ የተሻለ ጥሩ ነገር አላቸው። 80ውም ደግሞ የሚጋሩት ነገር አለ። የሚጋሩትን ዛሬ ለእኛ ለኑሯችን የሚጠቅመንን ግን ብንነጋገር ይሄ ነገር ይጠቅመን።
ይጠቅመናል። ግን አሁን ዝም ብለን ተነስተን 80ው እንደዚህ ነው፣ ይሄኛው ጥሩ ነው፣ ይሄኛው እንደዚህ ነው። አሁን ምን ይሆናል? መዘባዘብ ይሆናል። እውቀት አናገኝም። እውቀት ግን የምናገኘው አጠቃልለን ከ80 ውስጥ ሁሉንም ማዕከላዊ የሆነውን ማለት ነው። አሁን ለምሳሌ ይሄ አንገት መድፋት እታቸው ነህ ትሰማናለህ። አይ ቲንክ ፖይንቱን ስላላገኘው ነው እንጂ ወደዛ እንኳን አይሄድም። እሺ ስለሰጠን ሀሳብ እናመሰግናለን። ሳማሪታን ያለውንም ሰምታችሁታል። በሱ ወይም መናገር የሚፈልግ ሰው ካለ በሱ በተረዳው ይቻላል። በቃ ለቀጣይ ሰው ልስጥ ሀሳብ እንዲሰጥ አግዝሽ። ይኸውላችሁ ስለ ኢትዮጵያ ባህል ነው የሚወራው። የኢትዮጵያን ባህል እናንተ በተረዳችሁበት መልኩ የሰጣችሁ ጥቅም ካለ የጎዳችሁ ጉዳት ካለ ባህልን የምታዩበትን መነጽር በራሳቸው ፊክስ አድርጉ። የግድ 80 መጥቀስ አይጠበቅብህም። በአካባቢ ካለ አንድም የሆነ ሁለት የምታውቀው ማንም ሰው ሁሉንም መቼም እንትን ብሎ አያውቅም። ሰው ባለበት አካባቢ ባደግበት አካባቢ በምታውቀው እኔ ካየሁበት ከማውቀው አንጻር ባህል ይሄ ባህል ጠቅሞኛል፣ ይሄ ባህል ደግሞ ጎድቶኛል። እነዚህ ባህሎች ቢስተካከሉ፣ እነዚህ ባህሎች ደግሞ ቢቀጥሉ ለሀገርም ለማህበረሰቡም ይጠቅማልም ወይ ደግሞ ይጎዳል የምትል ከፈለክም እኮ አልቀበልም፣ ሙሉ ባህሉ አልቀበልም ማለትም ትችላለህ። ሰው ሳማሪታ ምንም ችግር የለውም። ዶንት ቢ ባያስድ። አንተ በምታውቀው ልክ ባረከው ልክ ችግር የለውም። አሁን አንድ ሰው መጥቶ ስለ ሐመር የባህል ሁኔታ ቢያወራን እውቀት ነው፣ ደስ ነው የሚለኝ። ከዛ ደግሞ አንዱ ሰሜን ክልል መጥቶ እኔ ባለሁበት ደግሞ ባህል ይሄ ነው፣ ይሄ ባህል ደግሞ ከዚህ አንጻር ይህን ትርጉም ይሰጣል እንዲሰጣል ብለህ ብታስረዳ which is good። በቃ አጠቃላይ ኢትዮጵያ ውስጥ የሚገኝ ከ80 በላይ ባህሎች አሉ። ብናቃቸው ቢነገረን ያላችሁን እውቀት ብታካፍሉ ምንም ችግር የለም። ሰው ዋናው ከባህሉ አይወጣ ወይም እንትኑን አይርሳ ነው። በቃ እሱን እንትን አይበል ነው። እሱ እንደዛ አድርገህ ተረዳው። እሺ ይቀጥል። እኔም እኮ ቅድም ቤዚ እንደዛ ነው ልል የፈለኩት ሚስ አንደርስታንድ ተደረኩ እንጂ ልቀጥል እድሉን ከሰጠሽ በተራ ነው። በጣም ይቅርታ። እሺ ሰላም ናችሁ? እንደገባኝ ከሆነ ስለ ባህል ማለት ነው። ስለ ባህል ምንን ያጠቃለለ ነው? አመጋገብን፣ አለባበስን፣ ቋንቋን እና አንዳንድ ያው የተለያየ ዓለማት የተለያየ ባህል አለ። ከነዚህ ውስጥ አመጋገባችን እና ደግሞ ባህል ደግሞ ጠቃሚ ባህል አሉ፣ ጎጂ ባህሎች አሉ። ለምሳሌ ከኛ ባህል ሰውን ሪስፔክት ማድረግ አንዱ ጥሩ ባህላችን ነው። ጎጂ ባህል የሚባሉት ደግሞ ልክ ጠለፋ፣ የሴት ልጅ ጠለፋ፣ የሴት ልጅ ግርዛት፣ እንጥል መቁረጥ ምናምን የሚባሉት ማለት ነው። ሌላ ደግሞ ጎጂ ባህል ብዬ ደግሞ የማስበው አንዲት ጁስ ይዘህ እንጠጣ ማለት እቺ ጎጂ ባህል ናት። እና ተጨማሪ ነገር ካለ ደግሞ እቀጥላለሁ። ለሌላ ተረኛ እድል ልስጥ። እሺ ቴንክ ዩ ይዲዲያ ስላወራሽ ላይፍ አንቺ ቀጥይ ወይም አንተ ሰላም እንኳን ደህና መጣሽ። አይ ዶንት ኖ ወንድ ተራውቁ ኤልኤፍ ሰላም ብያለሁ። ጤና ይስጥልኝ። ሰላም እግዚአብሔር ይስጥልኝ ስለተሰጠኝ እድል። እውነት ለመናገር እቺ ልጆች አለኝ ያለችዋ ልጅ ሀሳቤን ሙሉ በሙሉ ሰርቃ ወስዳብኛለች። ምን እንደማወራ አሁን አላቅም። እውነት ለመናገር ለሳማሪታ እድሌን ብታስተላልፍልኝ ደስ ይለኛል። ኦልሬዲ ያልኩትን ጭንቅላቴ ውስጥ ያልኩትን ጠቅላላ እሷ ተናግረዋለች። ስለዚህ የኔን እድል ለሳማሪታ ብትሰጭልኝ ሀሳቡን ቢጨርስ ደስ ይለኛል። እየሰማሁት ነበረ። ምንም የተወሰነ ትንሽ ፓራዶክስ ቢኖረውም ማለት ነው። አለ እንዲ አሁን ወርዷል እኮ ሳማሪታን አለ ካለ ግባና ማለት ባህል የለንም ማለት አንድ ላይ የሁሉም ምንድነው ቁርስ ገንፎ የአንድ ሰው የአንድ ብሔር ብቻ ምግብ ነው። እየተለያየ እንዴት እንደዛ ነው ወይ? ለምሳሌ እኔ እናቴ ከምስራቅ አባቴ ከምዕራብ የመጡ ሰዎች ናቸው። እኔ አዲስ አበባ ነኝ። ሁለቱም ይዘው የመጡት ባህል አለ። ሁለቱም ባህል ከዛ ባህል ውስጥ ጥሩም መጥፎም አለ። ጥሩን ይዤ ቀጥያለሁ። መጥፎ የተባለውን ደግሞ ቅድም ወንድሜ እንዳለው ይሄ ግርዛት፣
ሴት ልጅ መጥለፍ ወዘተ ወዘተ የሚባሉትን ነገሮች ያ ቤት ውስጥ ዲስከስ አድርገንበት አው ጎጂ ባህል መሆናቸውን እናቴ በተለይ ተረድተዋለች። ስለዚህ ያው ይሄንን ለማለት ብዬ ነው። ቴንክ ዩ አመሰግናለሁ። አሽዬ ላንተ እድሉን ልስጥህ፣ ያንተ ተራ ነው። ከዛ ሉዋና አይደል ነይ ግቢ ካለሽ ትንሽ ደቂቃ ተው አንተ ቀጥል። አመሰግናለሁ። ክሊር ለማድረግ ይኸውልሽ አሁንም የኢትዮጵያ የሚባል ካልቸር ዲፋይን ለማድረግ በጣም ከባድ ነው። ለምን ከባድ ይሆናል? ተስማምተን ያጸደቅናቸው የለም ካልቸራዊ እንትኖች የሉም ማለት ስቲል ስራ ላይ ነው፣ በቃ እየተሰራበት ስለሆነ ማለት ነው። መረጃው ከሌላችሁ ለምሳሌ የቱሪዝም ሚኒስቴር ኢትዮጵያን አይከን የሆኑ ምግቦችን የመለየት ስራ ጀምሮ እንደነበር አውቃለሁ። የኢትዮጵያ ካልቸራል ምግብ ለምሳሌ ዲነር ሲባል ላንች ሲባል ይሄ ነው ለማለት ሊስቶችን ለማስቀመጥ እየሰራ እንደነበር አውቃለሁ። እስካሁን አልጨረሰም። ስለዚህ ይሄንን ባልጨረሰበት ሁኔታ በተለምዶ ሰዎች የሆነ ምግቦችን ፒክ ሊያደርግ ይችላል። ያንን ፒክ አረገ ማለት ግን እነዛ ብቻ ናቸው ያልታዩ በጣም ብዙ እኛ ባይዞ የአገራችንን ቅድም ልጇን ያሳየችን ልጅ ጥሩ ነው የተገለጸችው። ስለ ኢትዮጵያ አናቅም፣ ብዙ መረጃ የለንም። የሆነ ካልቸር ላይ እኮ ክትፎን የሚያስንቅ በጣም የሚገርም ምግብ ሊኖር ይችላል። ባይዞ ግን እንትን አላለም። ይሄ ምንድነው እሱ አልወጣም፣ ወደ ላይ ማርኬት ላይ ሊመጣ አልቻለም ማለት ነው። ስለዚህ ጩምቦ ለምሳሌ ስለ ጩምቦ ታውቃላችሁ? ጩምቦ የሚባል ምግብ አለ። አሁን ቤኒሻንጉል ባህላዊ ምግብ የሆነ አዲስ አበባ 2 ነው 3 ቤት ብቻ የሚሸጥበት ቤት ማለት ነው። ልክ እንደዛ በቃ ከስምም ከኢንግሬዲየንትም ከኒውትሪሽንም በጣም የተለዩ የኢትዮጵያ ምግቦች አሉ። ስለዚህ ኢትዮጵያዊ የምንላቸው እንትኖች ቅድም አሁን ቃል ነች ስትል ነበር። አሁን ጤፍ ለምሳሌ ጤፍ ይገልጸናል። ጤፍ ማያውቁ ማያበቅሉ ማይዘሩ ሰዎች አሉ ኢትዮጵያ ውስጥ እኮ ጭራሽ ጤፍ የማያውቁ ማለት ነው። ማያውቁ ስል ዲሻቸው ውስጥ ኢንክሉድድ ያልሆነ። ስለዚህ ኢትዮጵያዊ ስንል የኢትዮጵያ ምግቦች ስንል ባይዞ ለመጀመሪያ ጊዜ የዛሬ ዓመት አካባቢ ነው የኢትዮጵያ ባህላዊ ምግቦች ፌስቲቫል ተዘጋጅቶ ነበር። በቃ ጉድር የቀረበው እዛ ላይ ማለት ነው። ስለዚህ በጣም ብዙ ነው። ወደ አንድ የምናመጣቸው ነገሮች ላይ ለመድረስ እኛ ባለን እውቀት ነው የሆነ ነገርን ፕሮሞት የምናደርገው እንጂ በጣም ብዙ ማናውቃቸው አሉ። ስለዚህ ዊ ሹድ ሪስፔክት የሆነ ነገርን ፕሮሞት ስናደርግ ፕሮሞት ማይደረግ የሆነ ምግብም እንዳለ የሆነ ካልቸርም እንዳለ ኮንሲደር ማድረግ ስላለን የኢትዮጵያ የሚባለው ነገር ጥያቄ ምልክት ውስጥ እናስገባው ለማለት ነው። እዛ ውስጥ ግን ኢትዮጵያዊነትን የምንገልጽባቸው ግን በጣም ኳሊቲ ነገሮች አሉ። እኔም ፕራውድ ኦፍ ማድረግበት ለምሳሌ የኢትዮጵያ ዶሚነንት የሆኑ አሁን ላይ ገነው የወጡ ካልቸሮች አብዛኞቹ ከመጽሐፍ ቅዱስ የሚቀዱ ናቸው አይደለ? ከመጽሐፍ ቅዱስ ከክርስቲያኒቲ ጋር ካለን ሂስትሪ ጋር ተያይዞ ከዛ ጋር የመጡ ናቸው አብዛኞቹ። ስለዚህ ስለ ሰው ማክበር አንዱ ለአንዱ ቅድም አሁን አንድ ባቄላ ካለ ለሁለት ከፍለ ራሱ መካፈል በጣም ዲፕ ነው የኛ። ሌላ አፍሪካ ሀገር ስትሄዱ ማታገኟቸው መከባበሮች አንዱ ለአንዱ መቆምን፣ ትዕግስትን ሌላ ዓለም ማታገኙትን ነገር ኢትዮጵያ ውስጥ ታገኛላችሁ። ኢትዮጵያ ውስጥ ባይዞ መንግስት ራሱ የሚደርስባቸው ቦታዎች በብዛት ጥቂት ናቸው። ይሄ ገጠሩ ላይ ምናምን ስንሄድ ካልቸሩ ነው ማህበረሰቡን ፍትህ የሚሰጠው ሴኪሪቲ የሚጠብቀው ምናምን እንትን ነው፣ ባህል ነው። ሴቶችን ፕሮቴክት የሚያደርገው ህፃናትን ፕሮቴክት የሚያደርገው ፖሊስ አይደለም። ገጠር ፖሊስ አይገባም። በጣም ሪሞት የሆኑ ቦታዎች ኢትዮጵያ ውስጥ አሉ። ባህል ነው እነዚህን ነገሮች ኪፕ የሚያደርገው። ኢትዮጵያ ሰላም የሆነችው መንግስት ስለደረሰ ሁሉም ቦታ ሳይሆን ባህል ጠንካራ የሆነ የመከባበር የመተባበር አንዱ አንዱን ፕሮቴክት የማድረግ ባህል ስላለ ነው። ስለዚህ ፕሮሞት የምናደርጋቸው በርካታ ነገሮች አሉ። ግን እንደ ኢትዮጵያ ብለን ደግሞ አንዳንድ ነገሮችን እንትን ስናደርግ ጥንቃቄ ይፈልጋል ለማለት ፈልጌ ነው። ቴንኪው አመሰግናለሁ።